አሁንስ አትነግሪኝም? የታባሽ አንተ ግን ጤነኛ ነህ? ተመርመር እሺ። ይሄ በቀደም ላረግሽኝ ነገር ነው እሺ። ከመወዳት ልጅ ጋር ስላጣላሽኝ ማስታወሻ። ባልሰራልህ እኔ ቤዛ አይደለሁም እሺ። ቤዝ ወይ ይኸው ቤዝ ስልሽ ወይ ያልሽ የሆነ ነገር ልገምት። እሺ ገምች። ከዕለታት አንድ ቀን አንድ ነገር አስፈለገህና ቤተክርስቲያን ሄደህ ጸለይክ። ምን ብዬ? አምላኬ ሆይ በህይወቴ አንድ መጫወቻ ያስፈልገኛል። ያቺ መጫወቻ ደግሞ ቤዝ ናት። እሷን ስጠኝ። እሷን ከሰጠኝ ምንም አልጠይቅህም እንዳልክ ከመቅጽበት እኔን ያንተ ጎረቤት አደረገ። እኔ ነኝ እሷን ስጠኝ ብዬ የምጸልየው? ወገኛ። እንደውም እኔ አንድ ነገር ልገምት። እሺ ልስማ፣ ግን ቶሎ በል ስራ አለኝ። አምላክሽ ጋር ሄድሽና አይንሽን ጨፍነሽ እጆችሽን ለጸሎት አነሳሽና ማለት ነው። አምላኬ ሆይ አንድ የሚወደኝ የሚያከብረኝ፣ ሰዎች ቢፈርዱብኝ የማይፈርድብኝ፣ ሳለቅስ የሚደግፈኝ፣ ስስቅ አብሮኝ ደስታዬን የሚካፈል ሰው ፈልጋለሁ ስትዩ እኔን ሰጠሽ። ቀልደኛ። እኔን የመሰለ ሰው ሰጥቶሽም አታመሰግኝም? አንቺ ግን ምን አይነት ደረቅ ነሽ? ባከኔ አቤልን ወስጠኝ አልኩት፣ እሱን ሰጠኝ። ከዚህ በኋላ የዛን ልጅ ስም እኔ ባለውበት እንድታነሽ አልፈልግም። ለምን ሲባል? ለኔ ጤና ሲባል። አቤልና ያንተን ጤና ምን አገናኙ? ስለምቀና ነው በቃ። አይኖች ግን እሱን አይናገሩም፣ ወይንም ደግሞ ይዋሻሉ ማለት ነው። ለማንኛውም ነገ ትሸኘኛለህ አይደል? የት ነው የምሸኝሽ? መርሳት ጀመርክ እንዴ? ለ5 ቀን ከአዲስ አበባ ወጣለሁ ብያለሁ እኮ። ከአቤል ጋር ነው? አረ ኳስ በመሬት ይኸውልህ፣ የት እንደምሄድ እንድነግርህ ከፈለግ የሆነ ስጦታ ነገር ስጠኝ። በእናትሽ ቤዝ፣ እኔም ብቻዬን ልተይኝ አላሳዝንሽም? እሺ ቆየ ልትሄጂ ነው? የሆነ ስጦታ ፈልጋለሁ። እኔ ልሙት አለበለዚያ አልናገርም። እንደዛ አይነት መሐላ አትማይ ያላልኩ? እሺ ምንድነው የምትፈልጊው? ስጦታን እኮ ሰጪው ነው የሚያስበው። ነገሬሽ ደሞ መልስ ባታበሽ እኔ ጎዳለሁ። አልናገርም። አሁንስ አትነግሪኝም? ቤዝ ይቅርታ፣ በእናትሽ ይቅርታ። ቤዝ አልናገርም በፈጣሪ ምንድን ያረኩት? ምንድን ያረኩት? ቤዛ አልናገርም